አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ቲክቶክ ቤተሰቦቻችን ሰላም ናችሁ? አለን። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም እንደምታዩት የሚሄድ እቃ አውጥቻለሁ። በእኛ ላይ ስላዘዝሽ በጣም እናመሰግናለን። ማዘዝ የምትፈልጉ ዘዙ በቅድሚያ እና ይሄ እቃ ስንት የወሰደ ነው? 116790 ብር መካነ ሰላም የሚሄድ የቤት እቃ ነው ማለት ነው። እያንዳንዱ እንደተለመደው ከነዋጋው የማሳያችሁ ይሆናል ማለት ነው። ከዳር ስጀምር ከሁሉም ጋር የመጡ እቃዎች አሉ። የሳሉ ሶፋ 1 ሜትር በ1 ሜትር 2700 ብር። እዚህ ጋር ሶስት ብርድ ልብስ አለ። ሶስት ብርድ ልብስ እንደምታዩት በሶስት አይነት ከለር ላይ ያደረኩላት 5300 ሶስቱን 15900 ብር ማለት ነው። እዚህ ጋር አለ። እሺ ሌላ ኮምፎርት ነው ያላት። ኮምፎርት እዚህ ጋር በምታዩት ውስጧ ጥጥ ሆነች ናት። በጣም ቆንጆ ኮምፎርት አለቻት። ዋጋ 6500 ብር። ሌላትና ጎላ ብረት ድስት አለ። ሌማት 3600 ብር። ዳንቴል በ700 ብር አላት እና ከስር ደግሞ የእንጀራ መሳቢያ ቆንጆዬ ቅልጥፍ ያለች ሳፌድ አለቻት ማለት ነው። ሙስጣፋ ውስጧ ከፍቼ ያው እንደተለመደው ነው ነው ይሄ ጥብቅ ያለ እንጀራ ሌማት አላት ማለት ነው እና ዳንቴሏም ይችን ትመስላለች። ሌላ ጎላ ብረት ድስት 44 ቁጥር ነው ያላት። 44 ቁጥር እንደምታዩት እጁን በ200 ብር እንደዛ ስለሚላታለሁ። ውስጧም ይችን ትመስላለች። 44 ቁጥሯ ዋጋ 17000። እዚህ ጋር ለጎላዋ የሚሆን ጨርቅ አላት አንድ። እሺ ሌላ ወደዚህ ስትመጡ ሁለት ፔርሙዝ አላት። የሻይ ፔርሙዝ 1.5 ሊትር 1.5 ሊትር ናቸው። 2600 ሁለቱን በ5200 ብር። ሌላ የሽንኩርት መክተፊያ በ1500 ብር። ሌላ ግሎባል ሳህን እዚህ ጋር ባለው በ8500 ብር በነጭ አላት ማለት ነው። እዚህ ጋር በፕላስተር ስለተያዘ ነው ውስጥ ላይ ያላሳየኋቸው በ8500 ግሎባል ሳህን። እሺ ሌላ የካሮት መቆጣጠሪያ 400 መላጫ በ50 ብር አላት። በራድ 1200 ብር። የእጅ ማስታጠቢያ በ300 በ800 ብር ደግሞ የእንጀራ መጨመሪያ አላት ማለት ነው። ክዳኑ ውስጥ ላይ ተደራርቦ ስለሆነ። እሺ ሌላ እዚህ ጋር ፓርቲሽን አረንጓዴ ፓርቲሽን አላት። ዋጋ 1600 ብር። ሰርቪስ በ1000 ብር። የቁርጥ ደርዘን አላት 1800 ብር ደርዘን። ሌላ የፈንድሻ ሳህን በ500 ብር አለቻት ማለት ነው። በ3000 ብር በመታየት አላት እና ከጥንስቅስቅ ደግሞ ሴራሚክ ብረት ድስት ማምቆቅ በሚለው ስሙ እዚህ ታሳያቸው። ማምቆቅ በሚለው ሴራሚክ ብረት ድስት 17500 ብር እና ደርዘን ሻሂቦች አለቻት 1400 ብር። ደርዘን ጥበብ ሲኒ ያላት 1800 ብር። የውሃ ብርጭቆ 5 ማዕዘን ደርዘን አላት 1800 ብር። ረከቦቷ ንቅሳት ረከቦት ዋጋ 3700። ኒኬል ኩባያ በ1440 ብር ደርዘናላት። እነዚህ ጋር በ500 ብር ሁለት ደርዘን የልብስ መስቀያ አላት ወይም አላበት በ1000 ብር ማለት ነው። የፓስታ ማጥለያ በ2600 ሰርቪስ ማላፈያ እንጨቷ በ500 ብር እና ትሪ አራቱ ተደራራቢ ትሪ 2500 ብር። የልብስ ባስኬት በ900 ብር አላት እና ውጭ ላይ ቋሚ ሄደው በበርሜል ነው። በርሜል 400 ሊትር ሆኖ ዋጋ 5000 ብር አላት ማለት ነው። እቃው ይሄንን ይመስላል። የተረሳ ያለ መስለኝ በእኛ ላይ ስላዘዝሽ እናመሰግናለን። ማዘዝ የምትፈልጉ ዘዞች አሁን